ጥፋቱ ያንተና የሀገሬ ታዲያ ነው የሚሆነው። በዚህ ቢሉሽ ሙልጭ፣ በዚያ ቢሉሽ ሙልጭ። እሱ ደግሞ ሁሌ ተረት ብቻ ነው የሚሆነው። እኔ የምልህ ኮንታንቶኒ ትናንት ምን የተባባልን መስሎ ነው በንጉሥ ስም ፊርማና ማህተብህን ያዋልከው? ትናንትናማ አንቀጽ 17 አይሰረዝ ይከመት አይደል እንዴ ተባባልን? ትክክል ነው፣ እንደዛ ነው የተባባልነው። እና ይከመት ማለት አይሰረዝ ማለት አይደለም? አይደለም አንቶኒ፣ እንደው ስታስበው ከእናንተ ጫማ ስር ክብራችንን ገፎ የሚያኖረን እንዳይነካብን እንዳይፋቅብን እንዲሁ እንዳለ ይቀመጥ ብለን የምንሟገት ከብቶች እንመስላለን። እኔ መሰለ እንደዛ እንዴት ነው እንደዛ መስባክ? እኔ መሰለ ትናንትና አንቀጽ 17 ይከመት ይቅር ማለት ነው። ነገር ግን እኛ ያላል ነገር ሁሉ ላይ ተሳፈረ። ይሄ አይደለም ሴት ጥፋት ነው። ንጉሳችሁ ይህንን ውል የማይቀበለው ከሆነ እኛም የውጫሌን ውል አንቀበለው። እንዴት አይቀበሉም? እቴጌ አናውቀው አንቀበለው። ከንጉሥ ጋር የተፈራረማችሁበትን የአማርኛ ሰነድ ላይ ኢትዮጵያ ከጣሊያን እግር ስር ትሆናለች የሚል ቃል አይገኝበትም። አለ የምትል ከሆነ የውጭ ላይ አለ አሳየን። እቴጌ በፍራንስ የተጻፈው ትክክለኛ ፍቺ ነው። እሱ ያ ያንተን የፈረንጅ ቋንቋ አናውቀው። አንተ ግን የኛን አማርኛ ቋንቋ በደንብ ታውቃለህ። እሱ ላይ መመልከት ከፈለክ በእጅ ያዝከው ነው። ምነው ቅኔ እስከ መቀኘት ድረስ አማርኛውን እየሰነጠቅ እንዲያው ደህና አድርገህ በበገና ድርድር ስታሽሞነሙነኛል ነበር። ሁላችሁም በእኔ ላይ የተባበራችሁ ነገሩ ለኢጣሊያ መንግስት እንዲደርስ አድርጋለሁ። አሁን ጃንሆይ የሁሉም ከእጅ ይስጡኝ። አልሰጠም። እንዴት አይሰጡም? በሰነዳችን ግርጌ ያረፈውን የእኛና የንጉሥ የሚበልጠውን ውል ምንድን ነው ብዬ ነው እናንተ መሰጠው? እኔ እኮ የታላቋ የንግሥቲቱ ሀገር የኢጣሊ መልእክተኛ ሙሉ ስልጣን ያለው ለአንተ አልሰጠም። እንዴት አይሰጡም? ጃንሆይ ማነህ ብለህ ነው የሁለት ነገስታትን መተማመኛ ሰነድ የሚሰጡ? እኔ እኮ የኢጣሊ መልእክተኛ ነኝ። እቴጌ አትጩ። መስጠት ካለባቸው ራሳቸው ጃንሆይ ለንጉሥ አምቤርቶ በቀጥታ ይልካሉ እንጂ ያንተ መልእክተኛ ለምን ይልካሉ? መልእክተኛ ማለት መሰለህ ማለት ነው። ኮንታንቶኒ እቴጌ አይደለም የሰጠው፣ ለራሴ በሰጠው ስም ነው የጠሩት። የታላቋ የኢጣሊ መልእክተኛ መሳደብ ማለት ኢጣሊ እንደተሰደበ ይቆጠራል። ይሄን ነገር ኢጣሊ አይታገዙም። እውነት እንደው ተናቃዎቹም ታጋሾቹም እናንተ ሆናችሁ። እውነቱን ልንገርህ፣ ቁንጥጫ ነክቶት እንደማያውቅ ቃል እንዲህ የምትሆነውና የሚያወራጨው ምን ያህል ልክ ያጣ ብልግና እንደሆነ ቢገባህ ኖሮ የታጋሽነታችን ልኩ አንተኑ ራስን መልሶ በገረመህ ነበር። እቴጌ ይሄ የህፃን ብልግና አይደለም። ይሄ ትልቅ የሁለት ሀገሮች ጉዳይ ነው። ነገር ቆጮታል። ታስፈራራን። እንዴት ነው በል የምቆጨው? እርሶ ሴት ነው አይገባውትም። ምኒልክ ግን ነገ ትውልድ ይወቅሰው። ምን አለ ሰው አንድ ብትሉልኝ። አረ ነገር ይዝለቅልህ። ኮንታንቶኒ ከማን ጋር መሰለ ሰጣ ገባ የገጠምኩ? ከንጉሠ ነገሥት ከምኒልክ ጋር እኮ ነው። እንደውም እውነቱን ልንገራችሁ ይሄ ውል ምንም ዋጋ እንዴት አንተ እንዴት ብዙ ቀን ነው ማህተባችን ያረፈበትን የሰነዱበታችን የምትቀጨው አንተ? ቃል ኪዳን ማህተብ ያረፈበት ወረቀት እኮ ጽላት ማለት እኮ አንተ ታባቤ እድሮም የባለጀ ጀግንነቱ ከዚያ ያልፈው። አሁን ጀግንነቱን ልታሳየ ነው ወረቀቱን ሸርክተ የጣልከው? እንዴት ያለው ጀግና ነው እባክህ! እንደዚህ ክብር የሚነካ ጉዳይ የኢጣሊያ መንግስት ያስተናል። እሱ ያንተ ፋንታ ነው። ነገር ግን ልብ በል እጅ ላይ ያለውን የውል ሰነድ በጣት ቀጥሎ አንደኛው የውል ቅጂ በእኛ እጅ ሆኖ እንዳትረሳ። ኮንታንቶኒ ጃንሆይ እርሶ እጅ ላይ ያለው የውል ቅጂ ምንም ትርጉም የለውም። እንደውም የኢጣሊያ መንግስት ጉልበቱን በኃይል ያሳያል። ጦርነት ያደርጋል። ስማ፣ የዛሬ ሳምንት አድርገው የአንተ ወንድነትና የኔ ሴትነት የሚለካው ዚንዳሻ በምትወራጭበት የሚኒልክ እልፍኝ ሳይሆን እዛ ጦር ሜዳ ነው። እግሩን የአበሻ ክብሩ መሆኑን አንተ ባታውቀው ነው እንጂ ኢትዮጵያዊ ማለት ዛሬ ና ብትለው መጥቶ የሚዋጋ ደሙን ለአገሩ የሚያፈስ ጀግና ህዝብ ነው። ሂድ መንገዱን ጨርቅ ያርግልህ። በፈለክበት ጊዜ ተመልሰና ተሰራርተን እንጠብቅሃለን። የአንተ ወንድነትና የጣይቱ ሴትነት ዛሬዋ ጦር ሜዳ ላይ የምናየው የሆነ እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው።
እንግዲህ ብሞትም ሞት የሁሉ ነውና ስለኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም። እንግዲህ የሚያሳፍረኛል ብዬም አላምንም። አሁን ግን አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እኔም የአገሬን ከብት ማለቅ የሰውን መድከም አይቼ ዝም ስለው ደግሞ እያለፈ እንደበልበል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የአገሬ ሰው አሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለ በጉልበት ጉልበት የሌለ ለልጅ ለሚስት ለሃይማኖት ስትል በሐዘን እርዳኝ። ወስልቴ የቀረ ግን በኋላ ትጣላኛለህ። አንተውም ማርያምን ለዚህ አማላጅ የለኝም። ዘመቼ በጥቅምት ነውና የሸዋ ሰው እስከ አባይ ጥቁር ነበር ከሰሌ መሰለ አባይ ጥቁር ነበር ከሰሌ መሰለ እየቀላ መጣ ደም እየመሰለ የትኛው አድዋ ዛሬ ናት አድዋ ትላንት መቼ ተነሱና የወዳደቁት ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁኝ ወገኖች